አሰላሙ አለይኩም ወረህመቱላሂ ወበረካቱ። አህለን ወሰህለን ሀባይብ እንዴት ናችሁ? ደህና ናችሁ? ያለው አልሐምዱሊላህ ረብል ዓለሚን በጣም ደህና ነኝ። እና ባልኳችሁ መሰረት እንግዲህ መፈረሻው ይሄን ይመስላል። እንግዲህ ቀጨም ቀጨብ አድርጌ ቀርጫለሁ። ወደ ዲዳሊቦ አካባቢ ትላንትና ወስጃለሁ ማለት ነው። 9 ፍራሽ እና 27 ትራስ ጨርቆቹም የትራስ ጨርቁም የፍራሽ ጨርቁም ልክ በእንደዛ መልኩ ያው እንግዲህ ረከቦትም አለው ሲኒም አለው። ያው ቪዲዮ በዛኛው ቪዲዮ ራሱ ቀርጬዋለሁ። ዝም ብዬ ያው እናንተ ለማሳየት አክል አስገብቼው ነው እዚህ እና ሲኒ ደርዘን አለው። ረከቦት እስከነ ማጨሻ አለ። ሱፍራ አለ። እንደገና 2 ምንጣፎችም አሉ ማለት ነው። ትላንትና ቅዳሜ ዕለት ታረድ ትላንት ወስጄ ፈርሼ ዱዓ ተቀብዬ የልጅቷም ዱዓ ተደርጎላት እና ያው መጣሁ ማለት ነው። ሀቂቃ በጣም ያምር ነበር ማሻላ ቤቱ ማለት ነው። 27 ትራስ እና 9 ፍራሽ እንትኑም ትራሱንም ፍራሹንም በትዕዛዝ ነው ያሰራሁት። ጨርቁንም ልክ እንደዛው ማለት ነው። ሱፍራም እንደምትመለከቱት ያው ትላንትና በቪዲዮ ላይ አይታችሁታል። ቪዲዮ ላይ ሼር እያደረጋችሁ አበረታቶኝ ኢንሻአላህ ሌላ አዳዲስ የሚጠልቡ እህቶችም ይኖራሉ። ሲመጡ ምን እንቀበላለሁ ኢንሻአላህ። እናንተ ላይክ ሼር ያርጋችሁ አበረታቱኝ ማለት ነው። ያው ዲዳሊቦ ማለት በንሴኖ ቅርብ ነው፣ ቅርብ ቦታ ነው ለኔ ማለት ነው። በጣም ምንም ዛንሴኖ ላይ ስላለሁኝ ቶሎ አድርሼ ፈርሼ መጣሁ። አላጀዛቸው ይክፈላቸው። እዛ የሚተባበሩ ሰዎች ነበሩ። ያው ተባብረው በአንድነት አንጥፈን ሁሉም መጣሁ ማለት ነው። ኢንሻአላህ ሌላ ቪዲዮ ደግሞ ይኖረኛል ማለት ነው። በነገራችን ላይ ያው አልቀረጽኩትም እኔ ስጭነው ምን ስለው ስንሄድ ምናምን አልተቀረጸም። ዝም ብዬ ቀንጨብ አድርጌ ብቻ እቤቱ ከፈረሽኩት በኋላ ነው የቀረጽኩት ማለት ነው። ዝም ብሎ እነዚህ አሁን ያሳየኋችሁ 2 በ4 ብሉ ብላክ ምንጣፎች ናቸው። ያው አይታችኋል በዛኛው ቪዲዮ ላይ 2 ናቸው ማለት ነው። ዋጋቸው 8500 ብር ነው። 2 በ4 ያኔ ቁመት 4 ጎን 2 ሜትር ማለት ነው። ማሻላ ለቤቱ ስክክ ነው ያለው። 9 ፍራሽን ቤቱ ሙልት ነው ያረጋው። ማሻላ 9 ፍራሽ ስትለኝ እኔ በጣም ብዙ መስሎኝ ነበር እና ይበዛብሻል ታይ 7 ይበቃሻል ምናምን እያልክ እየተከራከርኩኝ ነበር። እንዳጋጣሚ ለሷ ደግሞ ዝግጅት ነበረ ኒካ ነበረባትና ማሻላ በጣም አምሮበት ነበር ቤቱ። እንግዲህ ሲፈረሽ ይሄን ይመስላል። ይሄ ያው ቀዩ ምንጣፍ ጫፍ አካባቢ ነው፣ በበር መግቢያ አካባቢ ነው የተነጠፈው እና አሁን ይሄ ያው ሲኒው ምናምኑ እንደዚህ በካርቶን ይዤ ነው የኩት። እዚህ ጋር አሁን ሴት የቆመችበት ቦታ ወደ ጓዳ መግቢያ ነው። ለሱ ነው የተለቀቀው። አንድ ፍራሽ ተለቆ ደግሞ ወደ በር ቦታ ተደረገ ማለት ነው። እና እንደምትመለከቱት ቤቱ ማሻላህ ዙራውም ግጥም ነው የተደረገው ማለት ነው። በጣም ያምራል። ፍራሹ ራሱ በጥንካሬ በ850 ብር ሂሳብ ነው የተሰራው ፍራሹ። ትራሱ ደግሞ በ150 ብር ሂሳብ ነው የተሰራው እና ማሻላህ በጣም ነው ጥር አድርጎታል። በጣም ያምራል። ከምንጣፉ ከቀለሙ ጋር ስጋጃ ውስጥ ላይ ነው። ወለልም አለ ስጋጃም አለ ውስጥ ላይ ናቸው። መጀመሪያ ላይ ሳልቀርጽ በፊት ረስቼው አንጥፌው ነበር ማለት ነው። እና እንግዲህ ሲነጠፍ ይህን ይመስላል። ሲኒውን ረከቦት ማሻላ አታምረው? የእንትኑ የንቅሳቱ ረከቦት ማለት ነው እስከነ ሲኒው ታምራለች። እና በነገራችን ላይ ሱፍራ ሲታይ ትንሽ ይመስላል ግን በቂ ነው። በቃ ቁመቱ 2 ሜትር ጎን 1 ሜትር መሰለኝ ይሄ የምግቡ እና በዚህ መልኩ በቃ አንጥፌ መጣሁኝ እላችኋለሁ። እና ሼር አርጉልኝ አበረታቱኝ ሀባይብ።
ኢንሻአላህ እናንተ ሼር ሰብስክራይብ ስታረጉ ብዙ እይታ ስለሚመጣ አበረታቱኝ።